አባታችን አቡነ ተክለ ሃይማኖት ሰሜን ሸዋ ከቡልጋ ኢቲሳ በቅድስና በንጽህና በ1197 ታኅሳስ 24 ቀን ወደዚች ዓለም መጡ። በደብረ ሊባኖስ ፈውስ ከሚገኝባቸው ስፍራዎች አንዱ ተግባር ቤት ነው። በዳቤ መጋገሪያው ስፍራ እኔና መንጌ ከላይ የለበስነውን እያወለቅን ከእሳቱ በሚወጣው ወላፈን ሰውነታችንን ስናስመታ እንደነበረ በፍጹም አይዘነጋኝም። ቅዱስ አማኑኤል ይባላል። ብትችሉ 7 ባትችሉ 3 ቀኑን እንኳን ግዴታ እዛ መጠመቅ አለባችሁ ሲሉ አለዛ የሚያሳድሩንም አልመሰለንም። እዛ ቤት እሳቸው ቤት በንፍሩሃውም በዳቤው ሲድኖ ባቄላም ይሁን በቆሎም ይሁን የተቀቀለው ያ ጥንፋፊው ማለት ነው። ውሃው ለሕዝቡ እንደደረሰ ይሰጣል። በባዶ ሆዱ ሆኖ ጠብቆ ልክ እንደ ጸበል ይጠጣዋል። ከሆዱ ውስጥ ብዙ ነገር ያወጣለታል። ሌላው የምንፈልገው ሰው ደግሞ መምህር ታዲዮስ የሚባሉ መምህር ነበሩ። እዚህ ያኔ ሰው ነን እንጂ ኖሮን የምንሰጣቸው ገንዘብ የለንም፣ ወዝ የለንም፣ መኪና ይዘን አይደለም የመጣ ነው። ምድራዊ ነገር እኮ ምንም እኮ የለንም። ግን መምህር ታዲዮስ በየቀኑ ነበር የሚያስተምረን። ተዝካራ በጣም ስለ ቤተክርስቲያን ትምህርት በደንብ ያስተምረን ነበር። በቀን ታዲያ ስንት ኪሎ ነው ማለት ነው የሚቀቀለው? በበዓል ቀን 244 ኪሎ ምግብ በልተናል። ግን ይሄን መብላት ይቻላል? ንፍሮ በል መንጌ ለራስ ፈልገን ይሄን እንደ አባ አብረን አይደል የሰጡን ጽላል ዞረሬ ነይ መስክሪ ነፍሴና ለራ በሰማይ የተክለ ሃይማኖትን ይኸውልሽ አጥማቂ እኮ የለም ውስጥ ራሱ ቅዱስ አማኑኤል ነው የሚያጠምቅሽ። እና ገብቶ የሆነ ሰው ቁጭ ብሎ ሲበቃው ነው የሚወጣው። እና በጣም የሚገርመው ነገር ማለት ነው አንዳንድ መንፈስ ምናምን ህመም ያለበት ሰው ሲገባ በቃ ቃውጤ ነው የሚያደርገው። ይጮሃል። ሲርበኝ በዲያበላ ለምሳሌ ያክል ሊጡን ብንወስደው አንድ የሆነ ቁስል የወጣበት ወይም እባጭ ያለበት ሰው ትንሽ ቀባ ሲያደርገው ወዲያውኑ አፍርጦ ያድነዋል። የዳቤው ሊጥ ማለት ነው። ይሄ ተጋግሮም ዳቤው አባቶች ራሳቸው መተው የሚወስዱ አሉ፣ ደቀ መዛሙርቶቻቸው መተው ይወስዱላቸዋል ማለት ነው። ወደዚህ ደግሞ ጠንካራ ነው። ጠንካራ ነው። እስቲ ና ጌታ ተመልካች ቀላል ለማው ይሄ ወደዚህ ጠንከር ያለ ነው። ወደዚህ ይሻላል። ትላንትና በዘመናዊ ሕክምናው እጅና እግሬ ሊሰንፍ ይችላል የተባለው መንግስቱ ዛሬ ሊጡን እንዲህ ሲያገማሽረው ስታዩት አይግረማችሁ። በዚህ ስፍራ ያለውን የድህነት አማራጭና የቃል ኪዳን ብዛት ስታዩ ለእናንተም ከዚህ በላይ እንደሚደረግላችሁ እርግጠኛ ትሆናላችሁ። አባ ገብረ ማርያም ሻገሬ ወፍጮ ቤት አለቃ 4 አፍለኛ 1 እኛ ምን እንብላ? ያ10 ሰው የገድል አስነባቢ አፍለኛ ለታማሚዎች የሚሆን በመጠን ነው የሚጋገረው። መንግስቱና እሸቱ እሺ አንድ ኩርማን እንግዲህ የእንግዳ ነው ደግሞ የብቻዬ ነው እንዳትል አደራ። ይሄ እሸቱና መንግስቱ ነው። ይሄ በንፍሩሃውም በዳቤው ሲድኖ ሶስተኛው ደግሞ ወጥ ቤት ነው። ወጥ የሚሰራበት ቦታ ሽሮና በርበሬ የሚዘጋጅበት ማለት ነው። ግማሹ በዳቤ ሊፈወስ ይችላል፣ ግማሹ በቅራሌው ሊፈወስ ይችላል፣ ግማሹ ደግሞ በንፍሮ ውሃ ሊፈወስ ይችላል፣ ግማሹ ደግሞ በወጡ ይፈወሳል። እየጸለዩ ነው የሚሰሩት። ሰው ጸሎት ኃይልን ያደርጋል። ጭሱ ደግሞ አሁን ጭስ በመሰረቱ አይን ያጠፋል፣ እንደዚህ ያደርጋል ይሉታል። የተክልዬ ጭስ ደግሞ አይን ያበራል። አይነ ስውሮች የበሩ ሰዎች አቃል። ከዛ ደግሞ ጉድጓድ ላይ የሚጠራቀም ፍም አለ። ማንኛውም በሽታ ያለበት ሰው እዛ ጋር ራቁታቸውን ሆነው እሳቱን ይሞቃሉ። እኛ ራሳችን አሁን ብርድ ሲይዘን እንደ ሰውነታችን ሲቆረጣጥመን ሄደን እንሞቃለን። ስንሞቅ በማግስቱ የለም። እኔ እንደው ከተግባር ቤት ካየኋቸው ነገሮች ሁሉ ፈውሱ ይበዛል።